ኦኬ እንግዲህ የተላከን መልእክትም ካንስል ማድረግ ብሎም ኢዲት ማድረግም የሚቻልበት መንገድ ነው። ሰላም ሁሉ ለኔ ከብሎ የሚግዝ ዛሬ በሌላና በአዲስ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የምንልከውን መልእክት፣ የምንልከውን ኢሜል፣ የምንልከውን ፋይሎቹን በኢሜል አማካኝነት ኢሜላችን በመጠቀም ማለት ነው እንዴት ስኬጁል ማድረግ ይቻላል። ኢሜልን አሁኑኑ ሴንድ አድርጋችሁት አሁኑኑ ልካችሁት አሁኑኑ እንዲደርስ ሳይሆን ምናልባት በኔክስት ዴይ ላይ እንዲደርስ ወይም ደግሞ 2 ቀን በኋላ እንዲደርስ ወይም ደግሞ 3ኛ 4ኛው ቀን እንዲደርስ መልእክቱን ማድረግ የምንችልበት እድል አለ ወይ የሚለውን ጉዳይ ነው የምናየው። እንግዲህ ይሄ ምንድነው እየተባለ የሚጠራው ኢሜል ስኬጁሊንግ እየተባለ ነው የሚጠራው በዋነኝነት ማለት ነው። እንግዲህ ኢሜልን ለምን ነው ስኬጁልድ ማድረግ የተፈለገው ብለን ስናነሳ እንግዲህ በስፋትና ቁጥር አንድ የሚነሳው ጉዳይ የምትልኩት መልእክት ምናልባት የተለየ ሀገር ላይ ከሆነ ወይም ደግሞ ሎኬሽኑ የተለየ ሎኬሽን ላይ ከሆኑና የሰዓት ዲፍረንስ በእናንተና በመልእክቱን በሚቀበለው መካከል ላይ ካለ መልእክቱ ምናልባት ለሚመለከተው ሰው በሰዓቱ ወይንም ደግሞ ወርኪንግ ታይም ላይ ባለበት ሰዓት ላይደርስ ይችላል። ስለዚህ ምንድነው የሚሆነው መልእክቱ ማለት ነው ቶፕ ላይ ሊቀመጥ ሊደርስለት አይችልምና ምን ሊደረግ ይችላል መልእክቱ ሃይድ ሊደረግ ይችላል። ለምን ነምበር ኦፍ ኢሜሎቹ ወደዛ ኢሜል አካውንት በየጊዜው ሊላኩ ስለሚችሉ ስለዚህ ሰዎቹ ወደ ስራ በሚገቡበት ሰዓት ቶፕ ላይ ያለን መልእክት ፒክ አድርገው ሊያዩና ሌሎች መልእክቶቹን ኢግኖር ሊያደርጓቸው ይችላሉ። አንድ በጣም ትልቁ ጉዳይ እሱ ነው። ሰዎቹ እንግዲህ በተለያየ ወይ ምናልባት ስኮላርሺፕ ጋር በተገናኘ ሊሆን ይችላል ወይም አድቫይዘርሺፕ ጋር እንደ ሪሰርች ጋር እንደዚሁ ከመፈለግ አንፃር ሊሆን ይችላል። ወይም ደግሞ መልእክቶች በተለያየ ወይ ማለት ነው ሴንድ በምናደርግበት ሰዓት በትክክለኛው ሰዓት እንዲደርስ ስንፈልግ እሱን ታሳቢ ማድረግ ስለሚገባን ሰአታቸውን ማየት ያስፈልጋል ነው። ወይም ደግሞ ቢዝነስ ስታንዳርድ ታይም እየተባለ የሚጠራውን ማሰብ ያስፈልጋል ነው። ፐርሰናል ታይማቸውን የሰዎችን ፐርሰናል ታይም መንካት የለብንም መጉዳትም የለብንም ማለት የእረፍት ታይማቸውን ኦልሬዲ ታሳቢ ማድረግ አለብን የሚለውን ሀሳብ ነው የያዘው። ሁለተኛ ጉዳይ ግን የሰዎቹ ምናልባት እንግዲህ የወርኪንግ ታይማቸውን ኮንሲደር ከማድረግ የሬስትን ኦልሬዲ እየነካን ከሆነ ማለት ነው የታይም ማኔጅመንታቸው ፑር ነው የሚል አይነት ግንዛቤው ሰዎቹ ሊያስቡ ይችላሉ ነው። የወርኪንግ ሀቢታቸው ኦልሬዲ ፑር ነው። ለምን የላካችሁት እናንተ በትክክለኛ ወርኪንግ ታይም ሳይሆን በፐርሰናል ታይማቸው ላይ እየላካችሁ ስለሆነ እንደዛ አይነት ኢሜሎቹን አክሴፕት እንኳን ብናደርግ ይሄንን መልእክት የላከውን ሰው አክሴፕት እንኳን ብናደርግ ታይም እና ወርኪንግ ሀቢታቸው ፑር ነው የሚል አይነት መልእክት ሊሰጥ ስለሚችል ትክክለኛ ታይም ታሳቢ አድርገን ኢሜል እንላክ ነው በአጭሩ። እነዚህና መሰል ሀሳቦቹን አይ ቲንክ መያዝ። በሶስተኛ ደረጃ ግን የምትልኩት ኢሜል ማለት ነው ምናልባት ሀሳብ ብትቀይሩ ካንስል ማድረግ ይቻላል። ተጨማሪ ደግሞ ምናልባት የላካችሁት መልእክት ስፔሲፊካሊ ማለት ነው ምን ሊሆን ይችላል የተወሰነ ስህተቶች ካሉት ኢረሮች ካሉት ኤዲት ማድረግ የሚቻልበት እድል አለ። ምን ካደረግን ኢሜልን ስኬጁል ካደረግን ሶ እንዴት ነው ኢሜልን ስኬጁል ልናደርግ የምንችለው የሚለውን ቀጥታ እንይ። ስለዚህ ቀጥታ ኮምፒውተር ላይ ያለን ኢሜል አካውንት ከፍታለሁ። በዚህ መልክ ከፈቱ ሶ ልክ እንደ ማንኛውም መልእክት እንደምንልከው ሁሉ እዚህ ጋር ማለት ነው ኮምፖዝ እላለሁ መልእክትን ሰው የመላክ የፈለኩትን ኢሜል አካውንት እዚህ ጋር አስገባለሁ ማለት ነው። የኢሜል አካውንትን እዚህ ጋር አስገባው ኢሜሉን ሶ ሳብጀክት ዋቴቨር የፈለጋችሁትን ሳብጀክት መጻፍ እንችላለን። ሶ ስለዚህ መልእክቱን ማለት ነው ዲቴይል የሆነ መልእክቶቹን በዚህ መልክ እጽፋለሁ ማለት ነው። ፋይል አታች ማድረግ ካስፈለገም ፋይሎችን አታች አደርጋለሁ። ሶ እንዴት ስኬጁል እናድርገው ነው። ሶ እዚህ ጋር ሴንድ ከሚለው በቀኝ ሳይድ ላይ እዚህ ጋር እንደሚታያችሁ ድሮፕ ዳውን በተን ወይም ሞር ሴንድ ኦፕሽንስ የሚል አለ። ይኸው እዚህ ጋር ዜን ከላይ እዚህ ጋር ስኬጁልድ የሚል አይነት ሜሴጅ አለ። ስኬጁል ሴንድ ነው የሚለኝ። እዚህ ጋር እንግዲህ የተለያዩ አማራጮች ይመጡልናል። ዚስ ሞርኒንግ ነው ስኬጁል የምታደርገው፣ ዚስ አፍተርኑን ነው ስኬጁል የምታደርገው፣ መንዳይ ሞርኒንግ ነው ስኬጁል የምታደርገው የሚል አይነት መልእክቶች አሉ።
ስለዚህ እናንተ እንግዲህ እዚህ ጋር የሚመቻችሁ ታይም ካሉ ዩ ክን ሰሌክት ማለት ነው። አለዛ ግን አይ የተለየ መልእክት ነው ከዚህ ከሶስቱ ውጭ የሆነ ታይም ነው የምፈልግ ካላቸው እዚህ ጋር ፒክ ኤ ዴት ኤንድ ታይም ይላል። እሱን ክሊክ እናደርገውና ሰዓት እንመርጣለን። ኦኬ ስለዚህ መቼ ነው አንተ ሰሌክት የምታደርገው? አሁን ኦገስት 27 ላይ ከሆን ሶ ዌን አይ እኔ የፈለግኩት ፕሮባብሊ ኦገስት 27 ኦኬ ኦገስት 30 ላይ እንዲደርስ ነው። ኦኬ ሰዓቱንም እንደዚሁ መምረጥ አለብኝ። ትክክለኛ ሰዓታቸው እነሱ የሚነሱበት ታይም እና ኤግዛክት የሆነው ታይም 10 ሰዓት ላይ 10 ሰዓት ከ30 ኤችን ፒኤም ማድረግ እችላለሁ። ፒኤም ላይ ይሁን ብዬ ብጽፈው ዜናውን ማድረግ እችላለሁ። ስኬጁል ሴንድ ማድረግ እችላለሁ ነው። ስለዚህ ሰዓቱ የሚደርሰው ማለት ነው በዚህ ታይም ነው ማለት ነው። መቼ? ኦገስት 30። ስለዚህ ይሄ ታይም ሰዎቹ ወደ ስራ የሚገቡበትና ትክክለኛ ሪል ታይም ነው ማለት ነው። እሺ ስኬጁል ሴንድ ያው ስኬጁል ተደርጓል። ለመቼ? ኦገስት 30 ሰንዳይ ነው 10 ከ30 ፒኤም ላይ ሴንድ ተደርጓል ነው። ኦኬ አሁን ይህን ሴንድ አደረግን ምን ላይ ነው? ዴስክቶፕ ላይ ነው። ስለዚህ ይህን ካንስል ማድረግ እንችላለን፣ ኢዲት ማድረግ እንችላለን የሚለውን ጉዳይ ደግሞ እናያለን። ስለዚህ ኢዲት ወይም ካንስል ለማድረግ እዚህ ጋር ፈልጉ። ስኬጁል ይላል አንድ ነው እዚህ ጋር የሚለው ስኬጁል የሚለውን ሰሌክት እናደርግ። ስለ ስኬጁል የተደረገ መልእክት ለሉሌ ሚክስ ይላል እዚህ ጋር። ይኸው እዚህ ጋር ይህን መልእክት ኦልሬዲ የምናደርጋለን ክሊክ ማድረግ እንችላለን አንዴ ማለት ነው። ስለዚህ ክሊክ ስታደርጉት እዚህ በቀኝ ሳይድ ላይ ካንስል ሴንድ ይላል። አሁን ካንስል ሁለት አማራጭ አለ። በካንስል ማለት ነው አንደኛ መልእክቱን ካንስል ማድረግ ትችላላችሁ። ሁለተኛ ደግሞ ኤዲት የምታደርጉበት ምድል አለ። ያው እዚህ ጋር ካንስል ማለት አይ ሀሳብ የቀይር ያለውኝ ካላቸው ኦልሬዲ ካንስል ማድረግ ይችላል። አይ የተወሰነ ኤዲት ማድረጋቸው ፖይንቶች አሉ። እዚህ ጋር የተጻፈ አታች የተደረገ ፋይል ለምሳሌ እዚህ ጋር የለም እሱን አታች ላደርግ ብትሉም ካንስል ነው የምንለው። ስለዚህ ካንስል ስታደርጉ ይኸው ወደ ኤዲት ቦክሱ ነው ሊያመጣልን የሚችለው። አይ ፋይል አታች አላደረኩም እና እዚህ ጋር ለሚ አታች ሰርተን ፋይል ብዬ እዚህ ጋር ይህን ፋይል አታች ላደርግ እችላለሁ ማለት ነው። መጻፍ ያለባቸው ጉዳዮችንም እዚህ ጋር ላስተካክል እችላለሁ። ስኬጁሉን እንደገና ላመቻችም እችላለሁ። ትክክለኛ ታይሙ መሆን ያለበት ኦገስት 31 ላይ አድርግልኝ። ሰዓቱ ደግሞ 8 ሰዓት ላይ 8 ሰዓት ኤኤም ላይ ሴንድ አድርግልኝ ኦገስት 31። ስለዚህ በዚህ መልክ መላክ እንችላለን። ይኸው ስኬጁል ተደርጓል። ኦኬ ሁለተኛው ደግሞ ምናልባት አንድሮይድ ተጠቃሚዎች አንድሮይድ ላይ መልእክቶችን ለመላክ ደግሞ የተወሰነ ስለሚለይ አንድሮይድ ጋር ያለውን እንይና ቀጥታ እንጨርሳለን ማለት ነው። ስለዚህ ቀጥታ የት ጋር ልግባ? አንድሮይድ ወይም ደግሞ ኦኬ ያው አንድሮይድ ላይ ኢሜል ልክፈትሽ። ያው ኢሜል ከፈቱ በዚህ መልክ አይ ቲንክ ይሰማል ብዬ አስባለሁ። ኢሜል ኦኬ ኢሜል በዚህ መልክ ከከፈትን ማለት ነው። አሁን ኮምፖዝ እናደርጋለን መልእክቱን። ኮምፖዝ የምናደርገው እዚህ ጋር እንደምታዩት ማለት ነው። ዜር ኢዝ ኮምፖዝ የሚል መልእክት አለ። እስከዚህ ድረስ ከዴስክቶፕ ጋር ተመሳሳይ ነው። ኦኬ ዜን የምንልክለትን ሰው ኢሜል በተመሳሳይ መልኩ እናስገባለን። እዚህ ጋር አስገባው። ይህን መረጥኩ። እዚህ ጋር ሉሌ ሚክስ የሚለውን መጻፍ ያለብን ጉዳዮችን እዚህ ጋር ሰብጀክቱን መጻፍ እንችላለን። ሶሪ ሰብጀክት እዚህ ጋር ጻፍኩኝ። ትክክለኛ መልእክቱን ከታች ማለት ነው እዚህ ጋር እጽፋለሁ ማለት ነው። ዲቴይል መልእክቶቹን የምንፈልጋቸውን መልእክቶቹን ማለት ነው። ኦኬ ዜን ይህን ከጻፍን በኋላ ማለት ነው እዚህ ጋር እንግዲህ ከዴስክቶፑ የሚለየው እዚህ ፖይንት ላይ ነው ማለት ነው። አታች ማድረግ ያለብን ፋይሎቹ ካሉ እዚህ ጋር አሁንም አታች ማድረግ እንችላለን። ሶ ምንድነው የምናደርገው? እዚህ ስኬጁል ለማድረግ መልእክቱን ማለት ነው እዚህ ሶስት ቨርቲካል ዶቶቹን ክሊክ እናደርግና እዚህ ጋር እንግዲህ እዚህ ጋር መጀመሪያ ላይ የምታገኙት ስኬጁል ሴንድ ነው የሚለኝ። መልእክቱን ስኬጁል ማድረግ ነው የምትፈልገው ነው የሚለኝ። ስለዚህ ዳይሬክት ሴንድ ሳይሆን ስኬጁል አልኩትኝ። ኦኬ በተመሳሳይ መልኩ እዚህ ጋር እንግዲህ አራት አማራጮችን ነው እያመጣላችሁ ያለው። ዲስ ሞርኒንግ ነው መላክ የፈለግከው። እኔም ታይሙን ሰጥቻለሁ። ኦገስት 27 8 ታይም ላይ ነው የምትፈልገው እያለኝ ነው። ዚስ አፍተር ነው የምትፈልገው በዚህ ቀን ማለት ነው። መንዳይ ሞርኒንግ ነው ኦገስት 31 የፈለግከው። አይ ለምን ቅዳሜና እሁድን አሳልፎ ነው እዚህ ጋር እንግዲህ መንዳይ ሞርኒንግ እያለን ያለው። ፒክ ወይስ አንተ ራስህ ታይሙን መምረጥ ነው የምትፈልገው ይላል። እዚህ ጋር እኔ አይ ሰዓት ልምረጥ አልኩት።
ስለዚህ እኔ ሰዓቱን እዚህ ጋር መርጣለሁ ማለት ነው። ይኸው ክሊክ አድርግና ኦገስት 27 የሚለው ጋር ሴፕቴምበር 10 ላይ ላክልኝ ልለው እችላለሁ። አክቹዋሊ ኦኬ አልኩት። እሺ ሴፕቴምበር 10 ምናልባት ሰዎቹ በዚህ ቀን ነው ልንመለስ የምንችለው ኮንታክት አድርጋቸዋቸው ከሆነ ከአሁን በፊት ወይም ደግሞ ኤግዛክትሊ ሰዓቱ ነው ብላቸው። ኦኬ ስለዚህ አሁን ሴፕቴምበር 10 ያልኩት ሰዓቱን እዚህ ጋር እንመርጣለን ነው። ክሊክ ካደረኩት ዜን ትክክለኛ ሰዓቱ ምን ያህል ሰዓት ስንት ሰዓት ላይ ይሁን? እሺ 5 ሰዓት ላይ 5 ሰዓት ከስንት ይሁን? እሺ ከ30 5 ሰዓት ከ30 ላድርግ። ይኸው 5 ሰዓት ከ30 ኦኬ። እሺ ሰዓቱስ ኤም ላይ ነው ወይስ ፒኤም ላይ ነው? እዚህ ጋር እንግዲህ ምናልባት በጣም ቪዚብል ላይሆን ይችላል እንጂ አንዱን እዚህ ጋር አትሊስት አንዱን ክሊክ ማድረግ አለብን። ፒኤም የሚለውን ለምሳሌ ክሊክ ባደርገው ፒኤም ላይ ነው የሚቀመጠው። ኤኤም የሚለውን አንዴ ክሊክ ብታደርጉት ኤኤም ብሎ ነው የሚያስቀምጠው። ስለዚህ እኔ ፒኤም ልበለው 5 ከ30 ፒኤም ላይ መልእክቱን ላክልኝ ማለት ነው። ስለዚህ መጨረሻ ላይ ኦኬ አልኩት። ኦኬ አልኩና ያው ሰዓቱ 5 ከ30 ፒኤም ነው። ሴፕቴምበር 10 ነው። ተርስዳይ ላይ ነው። ስኬጁል ሴንድ እለዋለሁ። ያው ክሊክ አደረኩት። ያው ስኬጁል ለተርስዳይ ሴፕቴምበር 10 ላይ 5 ሰዓት ከ30 ፒኤም ላይ መልእክቱ ስኬጁል ተደርጎልሃል ነው የሚለኝ። ኦኬ እንግዲህ ይህን ስኬጁል የተደረገ መልእክት እስኪ ኢዲት ማድረግ ሪኢዲት ላድርገው ብዬ ባስብ በተመሳሳይ መልኩ ማለት ነው እዚህ 3 ሆሪዞንታል ሰረዞች ጋር እገባና ስኬጁል የሚል መልእክት እፈልጋለሁ። እዚህ ስኬጁል ይላል እዚህ ጋር 2 መልእክቶች ስኬጁል አድርጋል ነው የሚለኝ። ከአሁን በፊት ስኬጁል የተደረገ ስለነበረ እንደማለት ነው። ኦኬ ስኬጁል የሚለውን እዚህ ጋር ክሊክ አደርገዋለሁ። መጀመሪያ ላይ ያለው ነው የሚሆነው አክቹዋሊ። ኦኬ ይኸው እዚህ ጋር ስኬጁልድ የሚለው እዚህ ኦገስት ሴፕቴምበር 10 ላይ ያልኩት ሴፕቴምበር 10 ላይ የተቀመጠ መልእክት አለህ ነው የሚለኝ። እሱን ኦልሬዲ ሰሌክት አደረኩ። ኦኬ ሶ ይሄን መልእክት ያው እዚህ ጋር ምን ማድረግ ትችላላችሁ? እዚህ ጋር ካንስል ይላል። እዚህ ካንስል አይከን ሰው ካንስል አደረገልን። ምን እናደርገዋለን? እዚህ በኋላ ይሄው ድራፍት ቦክስ ላይ ያስቀምጠዋልና ኤዲት ማድረግ እንችላለን ነው። ስለዚህ ይሄን መልእክት እዚህ ጋር ያሉ መልእክቶቹን ከፈለግን መጻፍ የሌለባቸው ነገሮች ገብተዋል ብለን እናስተካክል እንችላለን። ወይም ፋይሎች አታች መደረግ ካለባቸው አለዛ ደግሞ ማለት ነው ምናልባት ትክክለኛ ታይሙ እንዴት ሴፕቴምበር ሰምሲንግ ላይ ላደርገው እችላለሁ፣ አይ ሌላ ታይም ነው ማስተካከል ያለብኝ በሚልም ልናስተካክል እንችላለን። እዚህ ጋር አይ ኦገስት 30 ላይ አድርግልኝ ብለን ማለት ነው። ታይሙን ደግሞ ኤግዛክት የሆነውን ታይም 10 ሰዓት ሻርፕ 10 ሰዓት ላይ 10 ሰዓት ኤኤም ላይ መልእክቱን ላክልኝ ብለን ስኬጁልድ ማድረግ እንችላለን። ይኸው በዚህ መልክ ማለት ነው መልእክቱ ኦልሬዲ ስኬጁል ተደርጓል ማለት ነው። ኦኬ አይ ቲንክ ኢሜልን እንዴት ስኬጁል ማድረግ እንችላለን የሚለው ጉዳይ በዴስክቶፕ እና በአንድሮይድ ላይ የተያዘው መልእክት ይሄን ይመስላል። እንዴት መልእክትን ስኬጁል ማድረግ እንችላለን የሚለው ብቻም ሳይሆን መልእክትን አት ዘ ሴም ታይም ስኬጁል የተደረገ መልእክትን እንዴት ካንስል ብሎም ደግሞ ሪኢዲት ማድረግም እንችላለን። እናም ደግሞ ለምን የሚለውን ጉዳይ ነው በዚህ ቪዲዮ ያየነው። አይ ቲንክ በጣም የሚጠቅማችሁ መልእክት ይሆናል ብዬ አስባለሁ። መልእክቱ ይጠቅማል ብላችሁ ካሰባችሁ ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ተጨማሪም ደግሞ ማለት ነው ቻናሉን ሰብስክራይብ እንዲሁም የደወል ምልክቱን መጫናችሁን አትርሱ። በሌላና በተመሳሳይ መረጃ ስለመመለስ ከዛ ድረስ ሰላም ሁኑ። ባባይ